የሚካኤል የገብርኤል የሌሎችም ቅዱሳን የእመቤታችንን ቤተክርስቲያን ቢሆን በዛ ቢሰየም የሚጠመቁ ክርስቲያኖች አዲስ ንዑሰ ክርስቲያን የሚሆኑት የሚጠመቁት በቅድስት ሥላሴ ስም መሆኑ ይታወቃል። ቁጥር 9 ላይ በመልአክም በአማላጅም አይደለም ቤዛ እሱ ነው ተቤዣቸው የተቤዠን በደሙ በሞቱ ፍጡር ቤዛ አይባልም። የትኛውም ፍጡር መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። ሰማዕታት ምስክሮች የሚባለው ለዚህ ነው። ምክንያቱም ክርስቶስን ካዱ፣ ክርስቶስ አልተነሳም ወይ አምላክ አይደለም እንደዚህ እያሉ ፈተና ሲያመጣባቸው አይደለም እናንተ የምትሉት ስህተት ነው፣ ክርስቶስ አምላክ ነው፣ ክርስቶስ ሞትን ድል አድርጎ ተነስቷል ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራን መካከል ያለውን ቤዛነት ለመለየት ገድለ ጊዮርጊስ እስኪ እናብብ። ከቅዱሳን ገድለ ሳለስ የጊዮርጊስን ገድልና ምን ይላል? ጊዮርጊስን ካዳሉት አልክድም ብሎ ይሄን መከራ ተቀበለ። ጊዮርጊስን እንዲህ አድርግ ለአጵሎን ስገድ እንዲህ አድርግልሃለሁ አለው። በጭራሽ ለአጵሎን አልሰግድም ብሎ ይሄን መከራ ተቀበለ። ታሰረ፣ ተገረፈ፣ እንደ ዱቄት ተፈጨ፣ በይድራስ ተራራ ላይ ተበተነ። ከዛ በኋላ ደግሞ እግዚአብሔር አስነሳው። ቆይ እያለ ወደ ከተማ ሄደ። ይሄ ነው ስለ ክርስቶስ በተግባር በአፍ አይደለም ወዳጅ። ስለ እንስሳ ቤዛ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋይታችን ቤዛንም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል በብዙ እና ከአራት ቀን ሬሳ አልዓዛር ድረስ ጌታችን አንስቷል። ታዲያ እኔ ከሰራሁት የበለጠ ይሰራሉ አለ። ቅዱሳን ሙት አንስተዋል። አዎ በሐዋርያት ሥራ ቅዱስ ጴጥሮስ የዕለት ሬሳ ጣቢታን አንስቷል። ቅዱስ ጳውሎስም እንደዚህ ወዲያው የሞተ አውጢኪስ የተባለ ወጣት አንስቷል። እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገጣ ክርስቶስ እውነተኛ አምላክ